አንድ ሰው የራሱን እውነተኛ የስነ ልቦና እብደትና ስቃይ ለዓለም በፊልም መልክ ቢያቀርብ ዓለም ግን እንደ ታላቅ የትወና ጥበብ ቆጥራ ብታጨበጭብለት ምን ይሰማችኋል? በስክሪን ላይ የምናየው ተአምረኛው ተዋናይ ሪዛ ካት የሚለውን የዳይሬክተሩን የመጨረሻ ድምጽ ሲሰማ ወደ ራሱ ህይወት አይመለስም። ምክንያቱም እሱ በካሜራ ፊት ያሳየን ትወና አልነበረም፣ በእውነትም የተሰበረው አእምሮና የማይቆመው የአካል ህመሙን እንጂ። ዛሬ ስለ አሊኮ ወይም ሪዛ እውነተኛ አስገራሚ ህይወት በዝርዝር እናያለን። ላይክ እና ሰብስክራይብ አድርገው እስከ መጨረሻው ይከታተሉ። ምን አደረካል? ምንም የለም። ና ወደ ቤት እንሂድ። እኔ ታላቅ ወንድም ነኝ። ስለዚህ ምን ልንስመኝ? እሺ ወንድም አሊኮ አትበሳጭ። የሪዛ ኮቻይግሉን የትወና ጉዞን ለመረዳት አስቀድሞ የተወለደበትንና ያደገበትን ከተማ ኢዝሚርን ማወቅ ያስፈልጋል። ኤጂያን ባህር ዳርቻ ላይ የምትገኘው ኢዝሚር በነጻነት መንፈሷ በኪነ ጥበብ ወላልነቷና ለብዙ ታዋቂ የቱርክ ከዋክብት መነሻ በመሆኗ ትታወቃለች። ሪዛ የተወለደው ማርች 1979 እንደ አውሮፓውያን በዚህች ውብ ከተማ ውስጥ ነበር። በብዙዎች ዘንድ የማይታወቀው እውነት የሪዛ የመጀመሪያ ትልቅ ፍቅር ቲያትር አልነበረም፣ እግር ኳስ እንጂ። የኢዝሚር ታዋቂ የእግር ኳስ ክለብ የሆነው የጎታፔ ደጋፊ በመሆን ነው ያደገው። አባቱና የአካባቢው ማህበረሰብ ለእግር ኳስ የነበራቸው ፍቅር በልጅነቱ ትልቅ ቦታ ነበረው። ነገር ግን በቤተሰብ ውስጥ የነበረው የስነ ጥበብ ስሜት በሩን ከፍቶለት ነበር። እህቱ ጎዝዳ እሷን በኋላ ላይ ተዋናይ በመሆን ስሟን ማሳወቅ ችላለች። በቤተሰብ ውስጥ ለጥበብ ያለው አመለካከት አዎንታዊ በመሆኑ ሪዛ የውስጡን ጥበብ በቀላሉ እንዲገልጽ ረድቶታል። ወደ ጉልምስና እድሜው ሲሸጋገር በውስጡ ያለው ተሰጥኦ ወደ ቲያትር መድረክ መራው። የትወና ትምህርቱን ለመከታተል በቱርክ ውስጥ በስነ ጥበብ ዘርፍ እጅግ ከባድና ታዋቂ ከሆኑት አንዱ የሆነው ዶኩዝ ኢዩል ዩኒቨርሲቲ የፊልምና ቲያትር ትምህርትን ተቀላቀለ። ይህ ዩኒቨርሲቲ ለሪዛ ተራ ትምህርት ቤት አልነበረም። እዚህ ቦታ ላይ የትወናን ሳይንስ፣ የገጸ ባህሪያትን የስነልቦናና ትንተና በስክሪን ላይ እንዴት ህያው መሆን እንደሚችል በጥልቀት ተማረ። በዩኒቨርሲቲ ቆይታው አብረውት የተማሩትና ያስተማሩት መምህራን ሪዛ በማንኛውም ገጸ ባህሪ ውስጥ የመግባት አስደናቂ የተፈጥሮ ተሰጥኦ ነበረው ሲሉ ይመሰክሩለታል። በ2001 እንደ አውሮፓውያን ገና የ22 ዓመት ወጣት እያለ ትልቅ አጋጣሚ ደረሰለት። ዳይሬክተሩ ካጋን ኢራን ባዘጋጀው ባናሳን ዲሊን በተሰኘ የሲኒማ ፊልም ላይ የመደበኛ ሚናን አገኘ። ይህ ፊልም የሪዛ የመጀመሪያው የፕሮፌሽናል ስክሪን ስራው ነበር። ምንም እንኳን ገና ጀማሪ ቢሆንም በካሜራ ፊት ያለው ድፍረትና ገጸ ባህሪውን የመላበስ ብቃቱ በኢንዱስትሪ ውስጥ ባሉ ዳይሬክተሮች ዘንድ ትኩረት እንዲያገኝ አድርጎታል። ከመጀመሪያው ፊልም በኋላ ወደ ኢስታንቡል የተጓዘው ሪዛ ወዲያውኑ ወደ ቲቪ ተከታታይ ድራማዎች አልተጣደፈም። ይልቁንም መሰረቱን ለማጠናቀር በቲያትር መድረክ ላይ ረጅም ጊዜን አሳለፈ። ዶት ቲያትር በተባለ ታዋቂ የቲያትር ቡድን ውስጥ በመካተት ፈታኝና ውስብስብ በሆነ ኢቨንት አቫንት ጋርድ ቲያትር ላይ ተወነ። ቲያትር ለሪዛ ካሜራ ሳይኖር በተመልካች ፊት የመንቀሳቀስ፣ ድምፅን የማስተካከልና የሰውነት ቋንቋን የመቆጣጠር ትልቅ ልምድ ሰጠው። አብዛኞቹ እንደሚሉት በኋላ ላይ በቲቪ ድራማዎች ላይ ያሳየው አስደናቂ የመለወጥ ብቃት ምንጩ ይሄው ቲያትር መድረክ ላይ ያሳለፈው ጠንካራ ስልጠና ነበር። በኢዜል ላይ የነበረው ቀዝቃዛና አስፈሪ ገዳይ ቲሙዝ ገጸ ባህሪ ከተጫወተ በኋላ ሪዛ ኮቻይግሉ በቱርክ ተመልካቾች ዘንድ ጨካኝ ሚናዎች ብቻ የሚጫወት ተደርጎ እንዳይፈረጅ ያደረገው ኩዚጉኒ ድራማ ላይ ነበር። በዚህ ድራማ ላይ ሪዛ አሊ ጉታን የተባለ የትልቅ ልብ ባለቤት፣ ደስተኛ ቀልደኛና የኩዚ ኪቫንች ታትሩግ እውነተኛ ምርጥ ጓደኛ ሆኖ ቀረበ። ከጥቂት ዓመታት በኋላ ሪዛ በድጋሚ በአያፒን ፕሮዳክሽን ጋር በመጣመር በቱርክ አብዮት የፈጠረውን ሚስጥር ድራማን ተቀላቀለ። እዚህ ድራማ ላይ የተጫወተው ገጸ ባህሪ በዳቪንቺ ይባላል። ዳቪንቺ የማፊያ መሪው የቼላል ባባ ቀኝ እጅ፣ ታማኝ ተኳሽና እጅግ አደገኛ ገዳይ ነበር። አሊ ጉንታን የዋህነት ቅንነት ወደ ዳቪንቺ የጨለማ የጭካኔ ያለ መቀየር ሪዛ ኮቻይግሉ እንደ ተዋናይ ምን ያህል ተለዋዋጭ መሆኑን ያረጋገጠበት ነበር። አሊ ተመልካችን ያሰቀቀውና ያስለቀሰው ህዝባዊ ወዳጅ ሲሆን፣ ዳቪንቺ ደግሞ በስክሪን ላይ ሲመጣ ፍርሃትን የሚፈጥር አደገኛ ሰው ነበር። እነዚህ ሁለት ሚናዎች ሪዛን ወደ በኋለኛው ታላቅ ስራው ወደ ችኩር አሊኮ የመራው ወሳኝ የትወና እርከኖቹ ነበሩ። በ2017 እንደ አውሮፓውያን የጀመረው ችኩር ተከታታይ ድራማ በቱርክ የቴሌቪዥን ታሪክ ውስጥ እጅግ ስኬታማ ከሆኑ ድራማዎች አንዱ ነው። ድራማው ስለ ወንጀል፣ ቤተሰብና ታማኝነት የሚያወራ ቢሆንም ከነዚህ ሁሉ ጠንካራ አደገኛ ማፊያዎች መሃል ግን የመላው ተመልካች ልብ የሰረቀው በአንድ ልዩ ሰው ነበር። አሊኮ በሰፈሩ ሰዎች
ዘንድ የወረቀት ሰብሳቢ ተደርጎ ነው የሚታየው። ነገር ግን ከስደተኛውና ከድሃ ገጽታው በስተጀርባ እጅግ የሚገርም ሚስጥር ነበረው። አሊኮ ኦቲዝም ያለበት ሰው ሲሆን በተፈጥሮ ደግሞ የፎቶግራፍ ትክክለኝነትን ያለው ድንቅ ያለ የአእምሮ ባለቤት ነው። ያየውን የሰማውን ቀናቶች፣ ቁጥሮች፣ የስልክ መስመሮችን በፍጹም አይረሳም። ኦቲዝም ያለበትንና አእምሮ የተጎዳ ሰውን መጫወት ለማንኛውም ተዋናይ እጅግ ከባድ ፈተና ነው። ኦቲዝም ያለበትንና አእምሮን የተጎዳ ሰውን መጫወት ለማንኛውም ተዋናይ እጅግ ከባድ ፈተና ነው። ሪዛ ይህን ሚና ከመጫወቱ በፊት ከባለሙያዎች ጋር በመነጋገርና የኦቲዝም ሰዎችን እንቅስቃሴ በመከታተል ረጅም ዝግጅትን አድርጓል። ካሜራ ሌንስ ፊት በሺዎች የሚቆጠሩ መብራቶች በበሩበት ስቱዲዮ ውስጥ አብዛኛው ሰው የሚያየው ተአምረኛውን ተዋናይ ሪዛ ነበር። ዳይሬክተሩ አክሽን ብሎ በጮኸ ቁጥር ሪዛ የሚሰጠው ፈድንቅ ያለ የስሜት መለወጥ መላውን የፊልም ቡድን ያስደምም ነበር። የአይኖቹ መርገብገብ፣ የሰውነቱ መንቀጥቀጥና በየመሃሉ በፍርሃት ወደ ኋላ መኮማተሩ የትወናው ጥበብ ጥግ ተደርጎ ይወሰድ ነበር። በእያንዳንዱ ክፍል ማብቂያ ላይ የስራ ባልደረቦቹ ያጨበጭቡለታል። ዳይሬክተሩም ሪዛ አንተ በእውነት የዚህ ዘመን የትወና ተአምር ነህ እያለ በትከሻው ላይ ይመታዋል። ነገር ግን ዳይሬክተሩ ከት ብሎ ሰራተኞቹ መብራቱን ማጥፋት ሲጀምሩ እውነተኛው አሳዛኝ ታሪክ ይጀምራል። ለሌሎች ተዋናያን ከት የሚለው ቃል የገጸ ባህሪ ረፍትና ወደ ራሳቸው ማንነት የመመለሻ ጊዜ ነው። ለሪዛ ግን ያ አልነበረም። ካሜራዎቹ ሲጠፉ ያ የአእምሮ የተጎዳ የሚንቀጠቀጠውና የሚፈራው ሰው ተነስቶ ወደ ቀደመ ማንነቱ መመለስ ይከብደዋል። ምክንያቱም እሱ በስክሪን ላይ ያሳየው ነገር ትወና አልነበረም፣ በውስጡ የተቀበረ እውነተኛ የአእምሮና የአካል ህመም እንጂ። የማይቆመው የመንቀጥቀጥ ህመም ሪዛ ከስክሪን ውጪም የነርቭና የስነልቦና መታወኩ እስከ አካሉ ድረስ ስለተዛመደ አንድ የውሃ ብርጭቆ እንኳን ሳይደፋ በእጁ ይዞ መጠጣት አይችልም። የአይኖቹ ግንኙነት መፍራት፣ በስቱዲዮ ውስጥ ባሉ ሰዎች መሃል ሲራመድ የሰዎችን አይን ቀጥታ ማየት ይከብደዋል። የሰዎችን አስተያየት ትኩረት አእምሮ ላይ ከባድ ጫና ስለሚፈጥርበት ሁልጊዜም አይኖቹን ወደ መሬት ደፍቶ ነው የሚሄደው። ስራ ቦታ ላይ ትንሽ ነገር እንኳን መሬት ላይ ሲወድቅ ወይም የብረት ድምፅ ሲሰማ ሪዛ እጆቹን ወደ ጆሮ ወስዶ በግድግዳ ጥግ ላይ ተኮማትሮ ይቀመጣል። አእምሮ የድሮን አሰቃቂ የልጅነት ትውስታና ፍርሃት ማቆም አልቻለም። የቀኑ ቀረጻ ፕሮግራም አብቅቶ ሁሉም ተዋናዮቹ ተንደላቀቁ ቤቶቻቸውና ወደ ቤተሰቦቻቸው ሲመለሱ ሪዛ ግን ለብዙ ጊዜ ወደ ትልቅ ቪላ ወይም ዘመናዊ ቤት መሄድ አይፈልግም። እሱ የሚያምረው ወደዚያች ትንሽ ጨለማና የወረቀት ክምችት ወደ በዛባት የፊልም ጎጆ ነበር። በሕክምና ድጋፍና በዶክተሮች እገዛ ከዚህ ችግር ሊወጣ ችሏል። አሁን ላይ በጤንነት የሚገኝ ሲሆን ይህ ግን እንደ አንድ የታሪኩ አካል ሆኖ አልፏል። ይህንን ቪዲዮ ከማዩት 99% ሰዎች ሰብስክራይብ አላደርጉም። ሰብስክራይብ የምትለዋን በተን በመንካት ቤተሰብ ይሁኑ፣ አበረታቱን። ቀጣይ ስለማን እንዲሰራ እንደምትፈልጉ በኮሜንት ላይ አስቀምጡልኝ። Şaşmadan pusulam, geceler farksızdır, kancık bir pusudan.